ሰላም እንዲናችሁ ክሪል ዲዛይናችሁ ሰላም ሁላችሁ ብራውን ነገር ዛሬ እንግዲህ እንደምታዩት ስራ ላይ ብራውን ነገር እና አብዛኛውን የኢትዮጵያ ወጣት ስደተኛና ችግሩን መፍትሄውን ልነግራችሁ ነው ማለት ነው። ያው ችግሩ የሚጀምረው ከመጀመሪያ ኢትዮጵያ አስተዳደጉ እንደምታውቁት በቃ ብዙም እንትን ያለ የጠበቀው ነገር ስላልሆነ ስራ ላይ ብዙም ነው ማለት ነው። ስራ ቢገባ ምናምን ነገር ልክ እንትን የሚለው ቢከብደው ምናምን ነገር አረ ኢንሳይን ብሎ መውጣት ይችላል ምናምን ነገር ማለት ነው። አብዛኛው ኢትዮጵያ ከሀገር ከወጣ በኋላ ግን በቃ ቢያማርበት ይሄን አንዱ ምክንያት ማለት ነው። በቃ መልቀቅ ይችላል ሀገር ላይ ከሆነ ማለት ነው። ስራም ቀይ ይችላል ወይ ደግሞ ቤት መቀመጥ ይችላል መፍት አለው ቤት መቀመጥ ምናምን ነገር ማለት ነው። ግን ሀገር ከወጣችሁ በኋላ በቃ ቤት መቀመጥ መፍት የላችሁም። አቃሉ መኪና ማጠብ ነው ቀላል ነው። እናንተ የምትሰሩ ስራ ከባድ ነው አይኑ ግን ቢሆንም ማንኛውም ስራ የምትሰሩ ነገር ቢሆን ማለት ነው ሀገር ከመቀመጥ ይሻላል። ማንኛውም ነገር የምትሰሩ ማለት ነው ሀገር ያለው ወጣት በዛው እንዲቀርብ እንትን ማድረግ ሳይሆን ማበረታታት ነው እንደው ያለባችሁ ማለት ነው። ስደት እንደዚህ እንትን ያለ ሰው አፈልግም ጠንካራ ሰው ነው የሚፈልገው። ስለዚህ ሳፈልጉት ነው የሚያጠነክራችሁ አይኑ አውቃለሁ። ግን ቢሆንም በቃ እንደዚህ ማማራውን ነገር የለባችሁም ማለት ነው። ማመስገን ያለባችሁ በማንኛውም ነገር ማለት ነው። አንዴ በቃ ወደ ስደት ከወጣችሁ በኋላ ጠንካራ ብላችሁ ስራችሁ ላይ ፎከስ አድርጋችሁ ጠንካራ ሰው ነው የሚፈልገው። በቃ እንዲ ሜንታሊም ሰውነትም በቃ ጭንቅላትም ጥንካሬ ሰውነትም ጥንካሬ ነው የሚፈልገው ማለት ነው። አንዴ ስደት ከወጣችሁ በኋላ ማለት ነው። በቃ ጭንቅላታችሁ የሚሰራችሁትን ብር በጥንቃቄ ማስቀመጥ ምናምን ነገር ብዙ ብሩን በረካ የለውም አይኖረው ደግሞ እንደዚህ ስንፍንፍ ስለምትሉ ማለት ነው። አብዛኛው የኢትዮጵያ ወጣት ያማመረው በእንደዚህ አይነት ምክንያት ነው። እንደገና ሰነፍ ስለሆነ ነው ያደገበት ሀገሩ ምናምን ካልቸሩ ስለሆነ ነው። እና አንዴ ደግሞ ከሀገር ከወጣችሁ በኋላ ማለያቀስ ሳይሆን ጠንክራችሁ መስራት ብቻ ያለባችሁ ምናምን ነገር ይሄ ለማለት ያክል ያደረጋል። ልጅ እንግዲህ ምን እላችኋለሁ አንዴ ከወጣችሁ በኋላ ጠንክራችሁ ሀገር ላለው ሰው በቃ አራያ ነው እንጂ መሆን ያለባችሁ እንዴ እንትን መሆን የለባችሁ ምናምን ለማለት ያክል ነው። ይመሻችሁ በቃ እንግዲህ ቻው። ጠንከር በሉ ደግሞ ፋበሉ ጉልበታችሁ እንድሰሩብን የተሰጣችሁ ማለት ነው። አታለቃቅሱ።